ሐራም ፉትቦል ምናምን ትላለህ። ሐራሙ ለነሱ ነው። አራት ነው ማርቲኔሊ ቴሪዮን ሊሆንባቸዋል ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ነው። ታዲያም ዮኬሬዝ ሁለት ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለህ ስለምታስብ ዮኬሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ ያለው ማፈቀደልህ እንዳተኛ ተኛ ተብለህ አይደል? ማን ሲቲ እሁድም ማሸነፈ ዛሬም ማሸነፈ፣ አርሰናል እሁድም ማሸነፈ ዛሬም ማሸነፈ፣ ሊቨርፑልና ቶተንሃም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁድን አሙቀህ ተደሰት። ገባህ? የእሁድን አሙቀው ምናልባት ወር ሊቀጥል ይችላል። አናቅም ሁኔታውን አናቅም። ገባሽ አይደል? ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ አራትማ ምን ልትሉ ነው? ሻው ስፔስ ሰጡና ሴት ፒስ ምናምን የምትለው ኮማ ወግመህ ምን ያህል ነው የምትፈሩሽ? ፈታችሁ 10 ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛ ላ እችላለሁ ምናምን ብለህ ስትከፍት ትደረጋለህ። ማለት የፉ ይሰጣል። ገባህ? ፉላም እኮ የገረመኝ አንድ ገብቶበትም ሁለት እንዳይገባበት እየተከላከለ ነበር። 0 ሾት ኦን ታርጌት። ገባህ? ፉላም ላይ ያራመድበት። እነዚህ ራሱ ማግባት እፈልጋለን ብለህ ለማግባት ከሞከርክ ትጋያለን። ገባህ? ሌላ እንዳይጨመርብኝ ልከላከል። ሰው ነው ለ0-0 የሚጮተው፣ ከኛ አይደለም 0-0 የሚጮተው። ሰው ነው ለ0-0 የሚጮተው። we are the gunners እንችላለን። ምን አይነት አርሰናል ነው? ምን አይነት አትሌቲኮ ላይ 4 ከፈለገ ላጥቃ ካለ ያሳያል፣ ያስተምራል። እስከ ጥግ ድረስ እስከ ጥግ ላግባ ካለ 4 አትሌቲኮ ላይ 4 ማግባት ማለት አንከባድ ነገር ነው። ወይ አይገባበት ወይ ኦን ታርጌት አያስመታ። ዛሬ አትሌቲኮ አንድን ይመታበት አንድ እሱ ነው መታት በሉ። ምንም የተከሰከሰ ነው። ምን አይነት አለሌ የሆነ ተከራካይ፣ አለሌ የሆነ ሚድፊልደር፣ አለሌ የሆነ አጥቂ። ይህቺን በጣም ግርም ይዳረኝ ነው እንዴ! እዚህን ያክል እኮ ነው። ምን አይነት እንዴት ነው የተዋቀሩት ጀማው? እንዴት ነው እንከን የማይገኝለት እንዴ? እንዴት ነው እንደዚህ አይነት ጥቅጥቅ ያለ ዲፌንስ? እኔ እኮ ግራ እየገባኝ ነው የሆነት። ወይን ኦን ታርጌት አይመታበት ወይ አይገባበት። ወጣበል ወደዚህ አታ ምረተቺ ቪክተር ዮኬሬሽ አሁን ታያዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬው ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የአጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቀጣለን ገና ሀገር ውስጥም ከውጭም ያላችሁ ማለት ነው። ትፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንን እና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ። ጋብሪኤል ቴዎዶሮ ማርቲኔሊ ይቅር በለይ። ለእስከ ዛሬው ብራዘር ይቅር በለይ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብሪኤል ማርቲኔሊ። መልሰን አግኝተነዋል ቤተሰብ። ቢስሚላ ምን አይነት አርሰናል ነው እያየን ያለን ጎበዝ። ይሄን አመት የተለየ አርሰናል። አትሌቲኮ ማድሪድን በሜዳው አስተናግዶ 4-0 ማሸነፍ ችሏል። በሻምፒዮንስ ሊግ እንግዲህ 3ቱንም ድል ማድረግ ችሏል። የአርሰናል ደጋፊዎች በመጀመሪያ እንኳን ደስ ያላችሁ። የኮሬሽም ግብ አስቆጥሯል። ዛሬ ለማሸነፍ ሆኔ ዋነኛው ማጋሊሽ ነው ብዬ ነው የማስበው። ምክንያቱም ያ ጎል ሲቆጠር ነው ሁሉ ነገር የተከፈተው። አርሰናል ሲያገባ አትሌቲኮች ለማጥቃት ምናምን ክፍት ይሆናልና ምቾት ተፈጠረላቸው። ሊሱ ስኬሊ ደግሞ ምን አይነት አሲስት ነው ያደረገው አይታችሁታል። ኢንቨርት አድርጎ ነው። በእርግጥ ድፍረቱ የሚገርም ነበረ። አሁን አማራጮች አሉት። በቃ አርቴታ ደስ የሚል በፊት እኮ እድል አይሰጥም ምናምን ይባል ነበር አለ አርቴታ ስለሚቸግረው ነው። አማራጭ የለውም ነበርና ነው። አሁን ግን አለው አማራጭ። ይኸው እንዴት እንደሚያደርግ ይሄ ስስታም ሆኖ አይደለም፣ ሰዎች ወይ አለማሰለፍ ፈልጎ አይደለም፣ እድሉ ስላልነበረው ነው። ያ እድል የሚሰጠው አልነበረም። አሁን ግን ይኸው ቻንስ አገኘ፣ ያሰልፋል፣ እየቀያየረ ያስገባቸዋል፣ ልጆቹን ይቆጥባል። ምክንያቱም ስኳዱ አሪፍ ነው። ዛሬ እንግዲህ ከማሸነፍም በዘለለ ዮኬሬሽም ግብ አስቆጥሯል። ሚካኤል አርቴታ አስደግፈው ጥጉን ጨዋታ ተጀምሮላል። ያራዳ ልጅ በሚገርም ሁኔታ ማለት ነው። ፉላምን ባለፈው ፈርስት ሃፍ እድል ሰጥቶት ሲወጣ መልበሻ ክፍል ሲንሾካሸክ
አርቴታ ጆሮስ ገባ፣ ዋጋውን ተሰጥቶት ወጣ። ዛሬም አትሌቲኮ ያንኑ ነው የደገመው። አስደግፎ ጥጉን 4 ጎሎችን በሚገርም ሁኔታ ማለት ነው እያሳሳክ ብለው ጨዋታ ተጀምሯል። በነገራችን የአርሰናል ቤት ፕሪሚየር ሊጉ ምንም አንፈልግም ከቻምፒዮንስ ሊግ እንጂ ማርቲኔሊ እና ዮኬሬሽ በቀጥ ለቀጥ በእግራቸው የተናገሩት ንግግር ነው። ቻምፒዮንስ ሊግ ላይ ብቻ አሳትፉን፣ እኛ ሌላው ላይ ሌሎቹ ጨነቆ። ምንድነው ማጋሌሽ? ቆይ ምንድነው የጀመርከው? አየር ላይ በርገር ትገምጣለህ እንዴ? እንደዚህ አይነት ነገር ተዋልተባልከም እንዳንተ ሶኬትም አንተ ሙሉ እንትን ሜዳ ጭንቅላት ላይ ይዘህ ትገባለህ እንዴ? ኮምፓኒ ገና ለገና በቃ ሪቴር አረገ ስንል ሌላ ትመጣለህ እንዴ? ከየትም ተመቶ ጭንቅላቱ ላይ ነው ርፍ የሚለው ያራዳ ልጅ። ምንድነው አንተ ሰው ነው ምንድነው ያራዳ ልጅ? ግራ የሚያጋባ ሰው ደግሞ ቢኖር ነገሩ ተከላካይ በቃ አንዱ ኳሊቲው የቆሙ ኳሶችን ማስቆጠር ነው። ያው በሚገባ ደግሞ እያየን ነው። አርሰናል መሮታል ያራዳ ልጅ። እኔ እንጃ ዘንድሮ ያለባቸውን ዋንጫዎች ሁሉ እኔ እንጃ ሚኬል አርቴታ ሊቀልድ የመጣ አይመስለኝም። ሰምቻለሁ ትልቅዬ ሻንጣ እንደገዛ አርሰናል። ይኸውልህ መጣውልህ አማን መጣውልህ። የአውሮፓ ሀያሉ ክለብ የአውሮፓ አስፈሪውን ቡድኔን አየሁ አይደለ? አስፈሪውን ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀው ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለኔ ቡድን አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ሻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየህ? ምን አይነት የሚያምር ቡድን ያለኝ፣ ምን አይነት ቡድን ያለኝ። አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለ? ደህና ደር በቃ አሁን እግርን ትታጠባለህ። እኔ ጥቅልል ብለህ ሆድ እየባሰ ተኛ። ደህና ደር። ደገነርስ መድፈኞቹ አርሰናሎች አረ የፈላኋ አረ የሞቆሃ የታለ ሲሉ የነበሩትን የአትሌቲኮ ማድሪድ የዲያጎ ሲሞኔ ልጆችን በግዙፉ ኤሚሬት ስቴዲየም ውስጥ በፈላኋ ቀቅለው አብስለው ጨው ነስንሰው አጣጣሟቸው። 4-0። አንድ ነገር ልንገራችሁ፣ ይሄኛው አርሰናል ገና ብቃቱን መጠቀም ካለበት 100% 30% ነው ይጠቀም ያለው። ማርቲን ኦዴጋርድ፣ ኑኒ ማዱኬ፣ ፔሮ ኢንኬፓ፣ ጋብሪኤል ጄሱስ፣ ካቨርት ገና እዚህ ቲም ውስጥ ያሉ ተጫዋቾች ናቸው። እዚህ ውስጥም ያሉት ተጫዋቾች ደግሞ ገና 2 ይቀራቸዋል። ምንድነው ማሸነፍ እኮ አይደለም ችግሩ። አርሰናል ላይ ግብ ማስቆጠር የማይቻልበት ሰዓት ላይ ደርሰናል ወገን። ምንድነው ማና ግዴታ ሲቲ ምናምን መሆን አለበት እንዴ እናንተ ላይ ለማስቆጠር? አንተ 3 ጎል እስካሁን የሌለ ነገር እኮ ነው። አንተ አትሌቲኮ የሚባል ቲም አልቫሬዝን ብቻ የያዘ ቲም ብል ይቀላል። ዛሬ የማያሳያችሁኝ ሴት ፒስ ካለ ማለት ነው። ይሄ ማጋሌሽ የሚባል ሰውዬ በቃ አታጣውም ሳይሆን እሱ ጋር ነው ኳሱ። ሴት ራይስ ይመቷል፣ እሱ ጋር ነው በቃ እዚህ ጋር ነው የሚያስቀምጥለት መሰለኝ። በቃ እዚህ አሲስት አረገ ዮኬሬሽ። ሌላው ደግሞ ማርቲን እንዴት ነው ተቻረካት ኳሱን ሁለተኛውን ጎል አይደን እንዴት ኦብላክ ላይ። ለማንኛውም ምን ያሳሳቢ ደረጃ ላይ ነው የዚህ ቲም የመከላከል ክፍሉ አናዘር ሌቭል ነው። ለምንድን ነው ማይገባበት? ለምንድን ነው ብስማም አርሰናል አትሌቲኮን 4-0 እንዴት ነው ነገሩ? እኔ ሰከንድ ሃፍ ጭራሽ አላየሁም። ፈርስት ሃፍ የተወሰነ ለማየት እየሞከርኩ ነበረ። 0-0 ምናምን አይ የሐራም ፉትቦል በቃ ሲሞኒ ካርቴታ ምናምን ብዬ ሰከንድ ሃፍ ውጤት አለው 4 ጎል። እንዴት ነው ያገባችሁት? አንድ የሻምፒዮንስ ሊጉን አንድ ጆሮ ያዝን የሚያስብል ነው ወይስ? እስቲ ስለ ጨዋታው እናንተ ንገሩኝና ሁለተኛ ቪክተር ጮግሬሽ ምናምን ብዬ ሁለተኛ አላወራም። ይቅርታ አድርጉልኝ። እንዲህ ነው ያስባልኝ። 2 ግብ ነው ያስቆጠረው አትሌቲኮ ማድሪድ ላይ። እንደዛ የሚከላከል ቲም ላይ በቻምፒየንስ ሊግ ይሄ ሰው የጊዜ ጉዳይ ነው። ጎል አምራች መሆኑ አይቀርም። ቤተሰብ ካሁኑ ሽሹ ከዚህ ሰው። ቪክተር እሺ። አርሰናል የማድሪድ ከተማ እናትና አባት ሆኗል። ከማን ቀጥሎ? ከሜሲ ቀጥሎ አርሰናል የማድሪድ እናትና አባት ሆኗል። የእንጀራ እናትና አባት ነው በቃ የሆነው አርሰናል። ሁለቱንም ማድሪዶች እናታቸው አባታቸው ሆኗል። በቃ እየሸለጠ አራግም 5
አርሰናል ይሄንን አርሰናል ፍሩ፣ ይሄንን አርሰናል ፍሩ። እኔ አላቅም። በጣም ኤክሳይትድ ሆኛለሁ መጨረሻውን ለማየት በጣም